بسم الله الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته يتوجداتشو وندمهتوش إن شاء الله زاري يمن الدنيو يتوحيد تمرت بروغراماتش اللاينو يميهونو እንግዲህ ክፍል 1 የተውሂድ ትምህርት ዛሬ بإذن الله እንጀምራለን ማለት ነው። طيب ባለፈው እንደተነጋገርነው የተውሂድ ትምህርት የምንጀምረው ከኡሱሉ ሰላሳ ይሆናል ማለት ነው። እንግዲህ ስለ ኡሱሉ ሰላሳ እና ስላዘጋጁት ሼክ ባጭሩ ጠቅስና ቀጥታ ወደ ትምህርቱ ነው የምገባው። ውድ ወንድም እህቶች ይህ ትምህርት ስንጀምር እንደ ሙሐደራ ብቻ አርጋችሁ እንዳታዩት ደርስ ነው፣ ትምህርት ማለት ነው። ልክ መስጂድ ውስጥ ቁጭ ብላችሁ በሐለቃ እንደምትቀሩት ወይንም መድረሳ ውስጥ ቁጭ ብላችሁ ኪታቡን ይዛችሁ እንደምትቀሩት ማሰብ ይገባችኋል። እያንዳንዷን ከሊማ በተዕሊም መልኩ እየተረጎምን ነው የሚከደው። ከክፍል 1 ጀምረናል፣ ይቀጥላል። ኪታቡ ሲያልቅ ቢኢዝኒላህ ተቀይሮ እንግዲህ ኪታቦችን ከበድ እያደረግን እንቀጥላለን ማለት ነው። طيب الأصول الثلاثة እንግዲህ ኡሱል ሰላሳ ማለት 3 መሰረታዊ መርሆች ማለት ነው። ሃይማኖታችን ላይ 3 መሰረታዊ መርሆች አሉ። እነሱን እንግዲህ ባጭሩ ያዘጋጁልን ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ይባላሉ። እኒህ ሼክ በጊዜያቸው ስለ ዓቂዳ ስለ ተውሂድ ሙጀዲድ ሆነው አድሰው ቢኢዝኒላህ ብዙ ኡማ የጠቀሙ ናቸው። አላህ ይዘንላቸው ማለት ነው። ስለሳቸው የህይወት ታሪክ እንግዲህ በዚች ባጭር የደርስ ፕሮግራማችን ላይ ዝርዝሬ መጨረስ አልችልም። ጊዜ ካገኘን መጨረሻ ላይ ስለ ህይወታቸው ታሪክ እናብራራለን ማለት ነው። قال الشيخ محمد بن عبد الوهاب رحمه الله قال ማለት አሉ ወይም አለ ነው በመፍረድ እኛ እንግዲህ ያው ለማክበር ስንል ማለት ነው። الشيخ محمد بن عبد الوهاب የተባሉት ሼክ ምን አሉ? አላህ ይዘንላቸውና ኢዕለም እወቅ አሉ። እንግዲህ ኢዕለም ስንል ወንድን ብቻ አይደለም የሚያናግሩት፣ ሴትንም ወንድንም ሁሉንም ይህን ኪታብ የሚቀራ አካል ይመለከተዋል። እወቅ ማለት ነው። ረሒመከላህ አላህ ይዘንልህና እወቅ አነሁ ይሄ የምታቀው ነገር ማለት ነው። እነሆ ይኸውልህ የጅቡ ይወጅባል ዓለይና በእኛ ላይ ተዓልሙ መማር ማወቅ ምንድን 40 መሳኢለ 40 ማለት 4 መሳኢል ጉዳዮችን 4 ጉዳዮችን 4 መርሆችን 4 አሳሳቢ ነገሮችን ማወቅ ግድ ይላል ይላሉ ሼኹ ረሂመሁላህ። አልኡላ የመጀመሪያው ልታውቅ ግድ የሚልህ ነገር አልዕልሙ ማወቅ ነው፣ መማር ነው። በአንተ ላይ ግዴታ የሚሆነው ወይም ባንቺ ላይ ማወቅ ነው። ይሄ ማወቅ የምንለው ነገር ደግሞ ከምን ይጀምራል? ወሁወ እሱ ይሄ ዒልም የምንለው ማዕሪፈቱላህ አላህን ማወቅ ነው። በመጀመሪያ ለሰው ልጅ አላህን ማወቅ ይቀደማል ማለት ነው። ወማዕሪፈቱ ነቢይህ አላህን ካወቀ በኋላ መልእክተኛውን ማወቅ ነው ማለት ነው። ወማዕሪፈቱ አሁንም ማወቅ ነው ዲን ልእስላም የእስልምናን ሃይማኖት ማወቅ ነው። በምን ቢልአዲላህ በማስረጃ ዝም ብለን እንደው ከአባት ከእናት ወርሰን ብቻ ሳይሆን መረጃዎችን በማጣቀስ ማወቅ ይጠበቅብናል ይላሉ ሼኹ ረሂመሁላህ። አሳኒየቱ ሁለተኛው አልዓመሉ ቢህ በዚህ ባወቅከው ነገር ላይ መስራት ነው። ናም ስለ አላህ ካወቅ አላህን መፍራት፣ አላህ ያዘዘውን መታዘዝ፣ የከለከለውን መከልከል። ስለ ነቢዩ ዓለይሂ ሰላቱ ወሰላም ካወቅን በኋላ የእሳቸውን ፈለግ መከተል። ስለ ሃይማኖታችን ካወቅ ሃይማኖታችን የሚያዘንን ነገር በማስረጃ እያጣቀስ ወደ ተግባር መንቀሳቀስ። አልዓመሉ ቢህ መስራት ባወቅነው ነገር ማለት ነው። الثالثة
ሶስተኛው الدعوة إليه ወደዚህ ወዳወቅከው ነገርና ወደ ሰራኸው ነገር በተግባር ወዳመጣኸው ነገር ዳዕዋ ማድረግ ጥሪ ማድረስ ሪሳላ ወደ ሰዎች ማድረስ الدعوة ማለት ይሄ ነው ያንን ያወቅከውን ነገር ተግባር የፈጸምከውን ነገር ጥሪ ማድረስ ማለት ነው الرابعة አራተኛው الصبر መታገስ ነው صبر ማድረግ ነው على الأذى فيه በዚህ በዳዕዋ ስራ ላይ በሚያጋጥምህ ችግር አዛ ማለት ችግር ማለት ነው فيه በዚህ በዳዕዋ ስራ ላይ ወይም ደግሞ ዒልም ስትፈልግ ወይንም ያወቅከውን ነገር ወደ ተግባር ስትንቀሳቀስ ዳዕዋም ስታደርግ በሚያጋጥምህ ነገር ላይ ሶብር ማድረግ ማለት ነው طيب والدليل قوله تعالى እንግዲህ አሁን የተጠቀስናቸው ነገሮች አራት ነገሮችን ጠቅሰናል ለነዚህ ደሊል ማስረጃው قوله تعالى يا الله ንግግር ነው بسم الله الرحمن الرحيم بالله ስም ማለት ነው بسم الله الرحمن እጅግ በጣም ሩህሩህ በሆነው እና الرحيم በጣም አዛኝ በሆነው ስም أي أبدأ ማለት ነው ጀምራለሁ ማለት ነው طيب እንግዲህ ኢንሻአላህ ቀጣይ ላይ እንዳይበዛ ማለት ነው ከዚህ ከማስረጃው ጀምረን እንቀጥላለን ክፍል 2 ለዛሬው በዚሁ ይበቃል ክፍል 1 የተውሂድ ትምህርት ፕሮግራማችን በሰማነው ምንጠቀም አላህ ያድርገን ልብ ብላችሁ ተከታተሉ ትልቅ ዒልም ነው የተውሂድ ትምህርት ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ